ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አለን በአዲስ ቪዲዮ እንግዲህ መጥቻለሁ። በዚህ ቪዲዮ ኖርማሊ ከዚህ በፊት ሰርችበታለሁ ይሄን ፕላትፎርም ማለት ነው። ቪዲዮ ቲክቶክ ላይ ጀስት አሁን ላይ አይደለም ክፍያው የሚከፍላችሁ ቶክኑ ገና ሊስታለው ሚስ ሲሆን ነው ክፍያ የምታገኙት በሚል ማለት ነው። ኢቭን ደግሞ ትንሽ የተጠራጠርኩበትም ነገር አለ። ኤኒዌይስ በዚህ ቪዲዮ ሁሉንም ነገር ነግራችኋለሁ። ግን ደግሞ እዛ ቲክቶክ ላይ የሰራሁትን አይታችሁ በኋላ ቶክኑ ሊስት ሆኖ ከከፈለ እኔን ከምትወቅሱኝ ደስ ያለውን ዲቴል ልንገራችሁ በሚል ነው እና ሙሉ ቪዲዮውን ተከታተሉት። የኛ ቤተሰብ ያልሆናችሁ እስካሁን ሰብስክራይብ ምልክቷን ነክታችሁ ሰብስክራይብ ማድረግ እንዳትረሱ። የኛ ፋሚሊዎች ደግሞ እንደተለመደው ቪዲዮ ላይክ አርጋችሁ ጀምሩ። ሰው ወደ ቪዲዮ ነው። የፕላትፎርሙ ዌብሳይት ይሄኛውን ይመስላል። ሶ ሃው ሲሪየስ እንደሆነ ነገሩ እንድታውቁት ዌብሳይቱ ላይ ያለውን ኢንፎርሜሽን ራፍሊ ሊሄድበት ማለት ነው። ፕሮዳክቱ ምንድነው፣ ሜካኒዝም የሚጠቀሙት ሮድማፕ፣ ቶኮኖሚክስ እንዲሁም እስከ ዋይት ፔፐር ያለውን ማለት ነው። እርግጠኛ ነኝ ጀስት እዚህ ሆም ፔጅ ላይ ያለውን ስታዩ ስለምን እያወራው እንደሆነ ገብቷችሁ እንዳልኳችሁ ከዚህ በፊት ቲክቶክ ላይ ቪዲዮ ስለሰራውበት ማለት ነውና በኋላ እኔ ያልኩትን ብቻ ተቀብላችሁ ጀስት ይሄ ነገር ፌክ ነው ኦር ሰምቲንግ ብላችሁ ሳሰሩ ቀርታችሁ ከሚያመልጣችሁ ጀስት ሁሌም እንደምለው እንደ ኤምቲ ማለት ነው መሞከር ስለማይከፋ እንሞክረው በሚል ነው። እና ሶ ይሄ ኳንተም ዋሌት ጀስት ዲጂታል አሴታችንን ማኔጅ የምናደርግበት ፕላትፎርም ሆኖ አሁን ፕሮዳክት ላይ ስንሄድ እናየዋለን። የራሱ ክላይንት ኤፒአይ ስላለው የተለያዩ ፔመንቶችን ልንፈጽምበት እንችላለን። ስማርት ፋይናንሻል ማኔጅመንት ልንጠቀም፣ ብቻ ብዙ አይነት ጥቅሞች አሉት ይሄ ፕላትፎርም ማለት ነው። እና ጀስት አሁን ፕሮዳክት ላይ ብንሄድ ታዩታላችሁ። ጀስት አሁን እናንተ አሁን ዳውንሎድ አድርጋችሁ አፑን ስለምጠቀሙ ዩዘር ፍሬንድሊ የሆነ ሞባይል አፕ አለው። ከዛ በኋላ ደግሞ ለተለያዩ ነገሮች እንድትጠቀሙት ክላይንት ኤፒአይ አለው። ሶ ዲቴል የሆነውን ነገር እናንተ ዌብሳይቱ ላይ ገብታችሁ ታያላችሁ። አሁን ላይ እኔ ከማብራራላችሁ ማለት ነው ራፊ ነው የሚሄድላችሁ። ሶ ኢንተርፌስ ላየር አለው፣ ሎጂካል ላየር፣ ስቶሬጅ ላየር። ሶ አስ ፕሮዳክት እነዚህም በውስጡ ይዟል ማለት ነው። ወደ ሜካኒዝሙ በምንመጣ ሰዓት ኦፕን አልጎሪዝም ኮሚኒቲ አለ። ይሄኛው ጀስት አልጎሪዝምን ዲቨሎፕ ለማድረግ እና ቴስት ለማድረግ ወይ የሚጠቅምበትን ሜካኒዝም አላቸው ማለት ነው። ይህ ደግሞ አስ ክላይንት ስናየው ኦር ደግሞ ፍሮንት ላይ ስናየው ማለት ነው ትሬዲንግ ስትራቴጂዎችን ኦፕቲማይዝ ለማድረግ ይጠቅመናል። ትሬዲንጋችን ላይ ኢፌክት እንዲኖረን ያደርገናል ማለት ነው። ሌላው ደግሞ ሼሪንግ ፕሮቶኮልን አለው አሲ ሜካኒዝም። ይህ ደግሞ በጣም ፋስት ለሆነና ሴኩር ለሆነ አውቶሜቲክ ትሬዲንግ ይጠቅመናል። ብቻ ብዙ አይነት አለው። እዚህ ጋር አሁን ዲቴል ገብታችሁ እናንተ ማየት ትችላላችሁ ማለት ነው ምንድነው ሜካኒዝሞቹ የሚለውን። ሮድማፑን ደግሞ ስናይ ከ2020 እስከ 2025 ባለው ግሎባል ዴቢት ኦፍ ኳንተም ዋሌትስ ነበረ ዩኤስኤ ላይ። ከዛ ዋሌት ሰፖርት ኢትዮ ቶክን ኦን ቢኤንቢ ኤንድ ትሮን ኔትወርክ። ኳንተም ዋሌት ቴስቲንግ ኦፕን የሆነውም በዚህ ጊዜ ነበር ማለት ነው። ከዛ በኋላ እንግዲህ ኪው ዋሌ ጀስት ኳንተም ዋሌት ኦፊሻሊ ኦፕን ቱ ግሎባል ዩዘር አሁን ላይ እሱ ኦፕን ሆኗል። ኤቲዩ ቶክን ሊስቲንግ ኦን ዴክስ ግሎባል ኦፕሬሽን ኢንሴንቲቭ ፕሮሞሽን ኦልሬዲ ይህም ኦንጎይንግ ነው ማለት ነው። ዘን ወደ ኪውቱ ስንመጣ ደግሞ እነዚህ አሉ ማለት ነው። ዘን ኤቲዩ ቶክን ሊስቲንግ ኦን ሴክስ ይመጣል ማለት ነው። ከዲኤክስ አልፎ ወደ ሴክሶች ይመጣል ማለት ነው። ኪውቱ ላይ እንደዚህ ያለ እነዚህ ማለት ነው። አክቲቭ ሜምበርሽ 30 ሚሊዮን እንደሚደርስ ይገመታል በኪው3 ላይ። አሴ ፕላን ነው እነዚህ አሁን የተያዙት ማለት ነው። ገና ኪው3 ገና ስለሆነ 2025። ኪው4 ላይ ደግሞ እንደዚህ ያለ ሞር ዲቴል እንዳልኳችሁ ዌብሳይቱን ገብታችሁ ማየት ትችላላችሁ። ሲንስ ሎንግ ተርም አሴ ሎንግ ተርም ደግሞ ላይክ ከ2026 እስከ 2027 እንደነዚህ ነገሮች ታስበዋል። ከ2027 እስከ 2028 እነዚህ ነገሮች ታስበዋል። እስከ 2035 አስፕላን ማለት ነው። በዛ ልክ ነው እንግዲህ የታሰበውና እንደዚህ ታስቧል። ስለዚህ ሃው ሲሪየስ እንደሆኑ በሮድ ማፓቸው ማየት ይቻላል ማለት ነው። ቶኮኖሚክስ ጋር ስንገባ ለኤርድሮፕ 60% ነው የተያዘው ማለት ነው። አጠቃላይ ቶታል ሰፕላዩ 5 ቢሊዮን ኤቲዩ ነው ያለው። ስለዚህ አስቡት አንዳንድ ሰው በጋበዛችሁ ቁጥር እስከ 3000 ኤቲዩ ታገኛላችሁ። እናንተም ደግሞ ተጋብዛችሁ ስትገቡ አሁን ለእኔ ዲስክሪፕሽን ላይ አስቀምጥላችኋለሁ ጀስት ኢንቪቴሽን ሊንኩን ማለት ነውና በዛ ስትገቡ ሰው ኢንቫይት አድርጓችሁ ስትገቡ እዛ ፕላትፎርም ላይ ለእናንተ ራሱ 3000 ኤቲዩ ይሰጣችኋል ማለት ነው። እናንተም እያንዳንዱ ሰው ስትጋብዙ 3000 ኤቲዩ ታገኛላችሁ። አሁን ላይ ኤስቲሜት ሲያደርጉት ኢስካምቢ ሊሆን ይችላል ላይሆንም ይችላል፣ ግን አንድ ሰውን ኢንቫይት ስታደርጉ የሚሰጣችሁ ኦር ደግሞ ሰው ኢንቫይት አድርጋችሁ በዛ ሊንክ ስትገቡ የሚሰጣችሁ 3000
ኤቲዩ ቶክኑ ማለት ነው እስከ $900 እስቲሜት ያደርጉታል ማለት ነው። ስለዚህ ሃው ሲሪየስ እንደሆኑ አይታችሁታል። መሳተፉ ጥቅም ይኖረዋል ማለት ነው። እስከዛ እስቲሜት ከተደረገ ቢወርድ ራሱ ስንት ነው ብላችሁ ጀስት መገመት ይቻላል። ይሄ የኔ ግምት ነው በነገራችን ላይ እና እንዳልኳችሁ በቲክቶክ ላይ የሰራው ቪዲዮ ትንሽ ጥሩ አልነበረም። ስለዚህ እና እኔን የምትከተሉኝ ሰዎች፣ እኔን ፎሎ አፕ የምታደርጉኝ ሰዎች ሳትጠቀሙበት ቀርታችሁ ይሄ ነገር ነው ብላችሁ ቀርታችሁ በኋላ ከምትወቅሱኝ የሚል ነው እንደዚህ በዲቴል የሰራውላችሁ ማለት ነው። ሶ ዋይት ፔፐር አለ እዚህ ጋር ማየት ትችላላችሁ። በዲቴል ያለውን ነገር ታዩበታላችሁ ማለት ነው እና እሱንም ቼክ አውት አድርጉት። ሰው ዌብሳይቱ እንዳልኳችሁ ATU.network ብላችሁ መግባትና ዲቴል ያለውን ነገር ማየት ትችላላችሁ ማለት ነው። ማየት ብቻ አይደለም እዚህ ጋር መታችሁ አፑን ዳይሬክትሊ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አንድሮይድ ተጠቃሚ ከሆናችሁ ዳውንሎድ ማድረግ ትችላላችሁ። iOS ተጠቃሚ ከሆናችሁ እዚሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሊስት ዳውንሎድ አድርገን ነው ሞክረው። ሶ ዳውንሎድ አድርጋችሁ ስትከፍቱ ይሄኛውን ኢንተርፌስ ነው ለዚህ የሚያመጣላችሁ። እኔ በነገራችን ላይ ጀስት ዊንዶውስ ሰብሲስተም ፎር አንድሮይድ ስላለኝ ነው እዚህ ጀስት ፒሲ ላይ ዳይሬክት የከፈቱት ማለት ነው። እናንተ ግን ሞባይላችሁ ላይ ነው መክፈት ያለባችሁ። ቆይ በሞባይል እንደውም ላሳያችሁ እንዴት ዳውንሎድ ማድረግ እንዳለባችሁና እንዴት መክፈት እንደምትችሉ ዋሌቱን፣ ከዛ በኋላ እንዴት ቦነሳችሁ ማግኘት እንደምትችሉ ሌላውንም ስቴፕ ማለት ነው። ሶ ይሄኛው የምታዩት የሞባይሉ ኢንተርፌስ ነው ማለት ነው። እዚህ ዌብሳይቱ ላይ ከገባችሁ በኋላ አድሬሱን እዚህ ታች ዲስክሪፕሽን ላይ ማስቀምጥላችኋለሁ። ከዛ ወደ ላይ ስክሮል አድርጋችሁ እዚህ ጋር አንድሮይድ ተጠቃሚ ከሆናችሁ አንድሮይድ የሚለውን ወር ደግሞ iOS ተጠቃሚ ከሆናችሁ iOS የሚለውን ትነካላችሁ ማለት ነው። ከዛ ወደ እኔ ከዚህ በፊት ዳውንሎድ ስላደረኩት ነው እንደዚህ ያመጣልኝ። ጀስት ዳውንሎድ አድርጌ እንለዋለሁ። ከዛ በኋላ ዳውንሎድ አድርጎ ሲጨርስ ጀስት ኦፕን ታደርጉታላችሁ። ከዛ ኢንስቶል ማድረግ ነው። ኢንስቶል ካደረጋችሁ በኋላ አፕሊኬሽኑን ኦፕን ብላችሁ ከዛ በኋላ እናንተ ለዚህ አፕ አዲስ ስለሆናችሁ ጀስት ይሄኛውን ቲክ አድርጋችሁ ክሬት ዋሌት ትሉታላችሁ ማለት ነው። ከዛ በኋላ እዚህ ጋር ፒናችሁን ታስገባላችሁ። ፒናችሁን ሴት ካደረጋችሁ በኋላ እዚህ ጋር መታችሁ ኒሞኒክ ፍሬዝ ጀነሬት እንድታደርጉ ይጠይቃችኋል። እዚህ ጋር እነዚህ ሶስቱን ቲክ ቲክ ካደረጋችሁ በኋላ ጀነሬት ኒሞኒክ ፍሬዝ ትሉታላችሁ። እነዚህ 12 ወርድ ያላቸውን ኒሞኒክ ፍሬዝ ጀነሬት ያደርግላችኋል ማለት ነው። ሶ ይሄኛውን ከፈለጋችሁ ኮፒ ማድረግ ትችላላችሁ ወይ ደግሞ በኪውአር ኮድ መያዝ ትችላላችሁ ማለት ነው። ኔክስት ኮፒ ላድርገውና ከዛውንም እዚህ ጋር ሁለቱን ቲክ ቲክ አድርጋችሁ ኔክስት ማለት ነው። ከዛ ኮፒ ያደረጋችሁትን የምትፈልጉት ቦታ ላይ ማይጠፋባችሁ ቦታ ላይ ብዙ ጊዜ እንደነዚህ አይነት ፍሬዞችን በወረቀት ላይ ሴቭ እንድታደርጉ ነው የሚመከረው ማለት ነው። ከዛ በኋላ ክሬት አደረጋችሁ ዋሌታችሁን ማለት ነው። ከዛ በኋላ እዚሁ ከገባችሁ በኋላ የምታደርጉትን አንዳንድ ስቴፖች ልንገራችሁ። የመጀመሪያው ኢንቫይት ያደረጋችሁን ሰው ኮድ ኢንቪቴሽን ኮድ ማለት ነው ባይንድ ማድረግ አለባችሁ። ከዛ ሪዋርዳችሁን ማግኘት ትችላላችሁ። ለምሳሌ እኔ ኢንቫይት የሚለውን እዚህ ጋር እነካውና ደን እዚህ ጋር ይሄ የኔ ኮድ ነው አይደል? ከዚህ በኋላ እናንተ ስትገቡ የምታስገቡት ኮድ ይሄኛውን ነው ማለት ነው። XG4X የሚለውን ማለት ነው በትልቁ እዚህ ጋር አስቀምጥላችኋለሁ። እታችም ዲስክሪፕሽን ላይ ጽፍላችኋለሁ። እኔ ግን ኢንቫይት ያደረገኝን ሰው ኮድ ላስገባ። ለምሳሌ ሰክሰስፉል አለኝ። ደን ባክ ብዬ ሳይ አይታችኋል እዚህ ጋር $900 ሰጠኝ ማለት ነው። $900 ስላችሁ ግን እዚህ ጋር የሰጠኝ ሳቱ ቶክን ነው። ሶ እሱ ደግሞ ኤክስቼንጆች ላይ ሊስታ ነው ለጊዜው ሊስት ሲሆን በስነ ስርዓት ዊዝድሮ እና ትሬድ ማድረግ ትጀምራላችሁ ማለት ነው። አሁን ላይ ግን ጀስት እዚህ ጋር ሪሲቭ ብቻ ነው ማድረግ የምትችሉት። ስለዚህ ሰው ኢንቫይት ባደረጋችሁ ቁጥር እንደዚህ ቶክኖችን መሰብሰብ ትችላላችሁ ማለት ነው። ሌላው ደግሞ ሞሮፍ ሳቱ ቶክኑን ለማግኘት የምትፈልጉ ሰዎች ካላችሁ ጀስት ፒቱፒ የሚለውን ነክታችሁ እዚህ ጋር ያሉት ታስኮች አሉ ማለት ነው። እነዚህን ታስኮች በሰራችሁ ቁጥር እስከ 1000 ሳቱ ቶክን ታገኛላችሁ ማለት ነው። ሌላው ፒቱፒ ላይ መታችሁ ለጊዜው ታስክ ስለሌለ ነው። ታስክ ሲኖር ሞር ሪዋርዶችን ማግኘት ትችላላችሁ እዚህ ጋር ማለት ነው። ሌላው ደግሞ ኤቲኤስ የሚለው ላይ ስትመጡ እዚህ ጋር ጀስት ስቴክ በማድረግ ስቴክ ያደረጋችሁትን አሴት አት ኤኒ ታይም መውሰድ ትችላላችሁ። ግን ደግሞ መንዝሊ ሪዋርዶችን ማግኘት ትችላላችሁ ማለት ነው። ስለዚህ ይሄ ሁሉ ፋንክሽናሊቲዎች አሉት። በመጨረሻ የምላችሁ ነገር ምንድነው እዚህ የሚለው ላይ መታችሁ ዋሌት ማኔጅመንት የሚለው ላይ መታችሁ ኤክስፖርት ፕራይቬት ኪ ትሉትና ቅድም ያስገባችሁትን ፒን ኮድ በማስገባት የሚሰጣችሁ እዚህ ጋር ቲክ ቲክ አድርጋችሁ ኮንቲኒው ብላችሁ የሚሰጣችሁ
ፕራይቬት ኪ አለ። እሱን ሴቭ ማድረጋችሁን እንዳትረሱ ማለት ነው። ይህን ካረጋችሁ ሁሉ ነገራችሁ ሬዲ ነው ማለት ነው። ከዚህ በኋላ ሰው ኢንቫይት እያደረጋችሁ የተለያዩ ፒቲፒ የመታችሁ ታስኮችን በመስራት ሊሆን ይችላል ኤርድሮፓችሁን መሰብሰብና ሊስት እስከሚሆን ድረስ መጠበቅ ማለት ነው። መቼ ነው ሊስት የሚሆነውን ቅድም ሮድማፕ ላይ ያሳይቻችኋለሁ። እስካሁን ከተከታተላችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ ማድረጋችሁ እንዳትረሱ። ላይክ ያላረጋችሁ ሰዎች ካላችሁ የኛ ጀማ ያሉናችሁ ደግሞ ሰብስክራይብ ምልክቷን ነክታችሁ ሰብስክራይብ አድርጉ። ይመቻችሁ።